ሰላም እንኳን ወደዚህ ማብራሪያ በደህና መጣችሁ። ዛሬ እንግዲህ በኢትዮጵያ ውስጥ አነስተኛ ቢዝነስን በጥበብ እና በብልሃት እንዴት መጀመር እንደምንችል አብረን እንቃኛለን። ይህ ጉዞ እንዲሁ በችኮላ ዘሎ ከመግባት ይልቅ በትዕግስትና በመረጋጋት ደረጃ በደረጃ የምንጓዝበት የቢዝነስ አጀማመር መንገድ ነው። እናም ከመነሻችን ያለን ትልቁ ካፒታል ቀድሞውኑ በአእምሯችን ውስጥ የሚገኘው ነው የሚለውን ጥልቅ አባባል ልናሳ። ታውቃላችሁ፣ ቢዝነስ መጀመር ማለት ለሀብት ብሎ ብቻ በጭፍን መዝለል ማለት አይደለም። ይልቁንም ቀድሞውኑ በውስጣችን ያሉትንና ፈጣሪ የሰጠንን ሀብቶች አውጥቶ የመጠቀም ጥበብ የተሞላበት ጉዞ ነው። አሪፍ ሐሳብ ነው አይደል? ክፍል 1 የጥበብ መነሻ ሀብቶቻችን። አዲስ ሥራ ለመጀመር ለመሆኑ ምን መነሻ አለን? እሺ፣ አዲስ ሥራ ከመጀመራችን በፊት ራሳችንን በእጄ ላይ ምን አለ ብለን መጠየቅ አለብን። 5 መሠረታዊ ሀብቶች አሉን። መጀመሪያ ሙያ አለን። ይህ ሙያችንን ተጠቅመን ገንዘብ የምናገኝበት ነው። ሁለተኛው ዕውቀት ነው። ዕውቀታችንን በቀጥታ ወደ ገቢ መቀየር እንችላለን። ሦስተኛው ደግሞ ጉልበት ነው። ማንኛውም ሥራ ለመስራት የሚያስችለን አቅም ማለት ነው። አራተኛው ሐሳብ ነው። አሪፍ ሐሳባችንን አቅርበን ኢንቨስተር መሳብ እንችላለን። አምስተኛውና የመጨረሻው ደግሞ ቁስ ነው። ማለትም ያለንን ትርፍ ዕቃ በመሸጥ ወደ ገንዘብ የምንቀይርበት መንገድ ነው። ታዲያ እነዚህን 5 ነገሮች ካወቅን ለጉዞ በቂ ትጥቅ እንዳለን እንረዳለን ማለት ነው። ክፍል 2 የሥራ ዝግጅት 7 እርምጃዎች። አሁን ደግሞ ወደ ተግባራዊው የዝግጅት መመሪያችን እንለፍ። እንግዲህ ዋናው ቁም ነገር ያለው እዚህ ጋ ነው። የመጀመሪያዎቹ 2 እርምጃዎች እውነት ለመናገር እጅግ በጣም ወሳኝ ናቸው። እርምጃ 1 ግልጽ የሆነ ራዕይና ግብ ማስቀመጥ ነው። ሁለተኛው ደግሞ ጥልቅ የሆነ የገበያ ጥናት ማድረግ ነው። ልክ አንድን ዘር ከመዝራታችን በፊት አፈሩን በሚገባ ማወቅ እንዳለብን ሁሉ እኛም ገበያውን ጠንቅቀን መረዳት ግዴታችን ነው። በጣም የሚገርመው ነገር ራዕይንና ግብን እንዴት ለይተን እንደምናይ ነው። ራዕይ ማለት ሥራችንን ስንጀምር ወደፊት የት መድረስ እንደምንፈልግ የምናይበት ሰፊ እይታ ነው። ግብ ደግሞ በጊዜ የተገደበ እና ቁጭ ብሎ ሊለካ የሚችል መሆን አለበት። ትክክለኛ በረከታችንን እና እድገታችንን ለመከታተል ይሄ ግልጽ ግብ ማውጣት በፍጹም ሊታለፍ የማይገባው ነገር ነው። ቀደም እንዳልነው የገበያ ጥናት ማድረግ እጅግ አስፈላጊ ነው። ደንበኞቻችን በትክክል እነማን እንደሆኑ አጥርተን ማወቅ አለብን። ይህን ምርት ለማን ነው ማቅረበው ብለን መጠየቅ አለብን። ሌላው ደግሞ ተወዳዳሪዎቻችንን መተንተን ነው። ጥንካሬና ድክመታቸውን ስናውቅ የራሳችንን የትርፋማነት መንገድ በትክክል እንድንፈልግ ይረዳናል። ቀሪዎቹን 5 እርምጃዎች ባጭሩ ስንመለከታቸው፣ ሦስተኛው ዝርዝር የሥራ ዕቅድ ማዘጋጀት ነው። አራተኛው 100% መነሻ ካፒታልን ማዘጋጀት ሲሆን፣ አምስተኛው ደግሞ የግብር መለያ ቁጥር ወይም ቲን እና የንግድ ፈቃድ ማውጣትን ያካታል። ስድስተኛ ለደንበኛ ቅርብ የሆነ ተስማሚ የሥራ ቦታ መምረጥ እና በመጨረሻም 7ኛው ሙያዊ እና የአመራር ክህሎቶችን ማዳበር ናቸው። ታዲያ ከተማኝ የግብር መለያ ማውጣት ጀምሮ እስከ ተስማሚ ቦታ ፍለጋ ድረስ ባለው ሂደት ትዕግስት ትልቁ አጋራችን መሆኑን አንርሳ። ክፍል 3 በትንሽ ካፒታል የሚጀምሩ አነስተኛ ቢዝነሶች። ይሄ ብዙዎቻችንን የሚያጓጓው ክፍል ነው። ታውቃላችሁ፣ ብዙ ጊዜ ቢዝነስ ለመጀመር ሚሊዮኑ የሚያስፈልጉ ይመስለናል። ግን እውነታው ከዚህ ፈጽሞ የተለያየ ነው። ይህን መንፈሳዊና አእምሯዊ ዝግጅት ከተጨባጭ እውነታዎች ጋር ስናገናኘው፣ ለምሳሌ የምግብ አቅርቦት ሥራን ብንወስድ ከ5,000 እስከ 10,000 ብር በሆነ ካፒታል ተጀምሮ በአንድ ወር ውስጥ ትርፍ ሊያመጣ ይችላል። አያችሁ አይደል? ኦንላይን ሽያጭ ደግሞ ከ1,000 እስከ 3,000 ብር ብቻ የሚጠየቅ ሲሆን በፍጥነት ደንበኛን ያፈራል። አነስተኛ የዕቃ ንግድ ወይም በአንድ ካርቶን ዕቃ መጀመር ከ500 እስከ 2,000 ብር ብቻ ነው የሚፈልገው። ይህ ማለት በጣም በትንሽ መነሻ የተከበረ ጉዞ መጀመር እንችላለን ማለት ነው። እነዚህን አማራጮች በተግባር ስንመለከታቸው ነገሩ ይበልጥ ግልጽ ይሆንልናል። ጣፋጭ ምግቦችን በቤት ውስጥ አዘጋጅቶ ማቅረብም ሆነ ወይም ደግሞ አንድ ካርቶን ዕቃ ብቻ ይዞ በቴሌግራምና በፌስቡክ መሸጥ መጀመር፣ እነዚህ አነስተኛ ካፒታልን በመጠቀም በቀላሉ ለማደግ የሚያስችሉን እጅግ ጥበብ የተሞላባቸውና ራሳችንን ከኪሳራ አደጋ የምንጠብቅባቸው ምርጥ መንገዶች ናቸው። ክፍል 4 3ቱ ወሳኝ የጥበብ ሕጎች። ወደ መጨረሻውና ዋናው ሐሳባችን ደርሰናል። አሁን 3ቱንን ስልታዊ ሕጎች በአንድ ላይ እንመልከታቸው። እነዚህ ሕጎች እኮ ትክክለኛና ጠንካራ መሠረት ሳይኖርን በችኮላና በስሜት ወደ አዲስ ነገር ከመዝለል የሚጠብቁን ልክ እንደ ታላላቅ ምሰሶች ናቸው። እስቲ እያንዳንዳቸውን በዝርዝር እንያቸው። የመጀመሪያውን ሕግ በደንብ ልብ እንበል። ድልድዩን በአንድ ጊዜ አታቃጥሉ።
አዲሱን ቢዝነስ ወይም የትርፍ ጊዜ ሥራ አሁን ባለን መደበኛ ሥራ ወይም ትምህርት ጥላ ስር ሆነን ነው መጀመር ያለብን። ሐሳባችን ገበያ ላይ መስራቱን ገና ሳናረጋግጥ በስሜት ተገፋፍተን ሥራ መልቀቅ የለብንም። በፍጹም። አሁን ያለን መደበኛ ገቢ ለአዲሱ ሕልማችን የመጀመሪያውና ታማኙ ኢንቨስተራችን መሆኑን መዘንጋት የለብንም። ሁለተኛው ሕግ ደግሞ ልክ እንደ አንድ የኃይል ባትሪ ልናስበው እንችላለን። ሙሉ በሙሉ ወደ አዲሱ ሥራችን ከመግባታችን በፊት ቢያንስ የ6 ወራት መሠረታዊ ወጪያችንን ማለትም የቤት ኪራይ፣ የምግብ እና የትራንስፖርት ወጪን የሚሸፍን የደህንነት ፈንድ በዝግ አካውንት ማስቀመጥ አለብን። ይህ ለእኛ ትልቅ የደህንነት ጋሻ ነው የሚሆነው። ይሄ ቁጥር 6 ዝም ብሎ ቁጥር አይደለም፣ ከፍተኛ የሆነ የአእምሮ ሰላም የሚሰጥ ቁጥር ነው። የ6 ወራት ዋስትና ያለው የህልውና ፈንድ ማዘጋጀት አዲሱ ሐሳባችን እግሩን እስኪተክል ድረስ ያለ ምንም ጭንቀት፣ መደናገጥና ተስፋ መቆረጥ ቢዝነሳችንን እንድናሳድግ ፍጹም የሆነ መረጋጋትን ይፈጥርልናል። አሁን ደግሞ ወደ ማብራሪያችን ጥልቅ እውነት እንመጣለን። እውነተኛው ትልቁ ካፒታላችን ልክ እንደ በረዶ ግግር ነው። ታውቃላችሁ፣ ከውሃው በላይ ከሚታየው የ500 ወይም የ10,000 ብር የገንዘብ ካፒታል ይልቅ በውሃው ስር የተደበቀውና የማይታየው ካፒታል እጅግ ይበልጣል። ትልቁ አቅማችን እኮ በአእምሮአችን ውስጥ ያለው የሰዎች አያያዝ፣ የስትራቴጂክ ዕቅድ፣ የአመራርና የኮሚኒኬሽን ክህሎት ነው። ይህ ነው እውነተኛው እና በማዕበል የማይናወጠው ሀብታችን። ታዲያ እዚህ ላይ አንድ ጥያቄን ጠይቅ። በውስጣችን ተደብቆ ያለውና ገና ያልተነቃቃው ትልቁ ካፒታል ምንድን ነው? ያንን ለማንቃትስ የመጀመሪያው የጥበብ እርምጃችን ምን ሊሆን ይችላል? እውነት እላችኋለሁ፣ ስለ አካላዊ ወረቀት ወይም ስለ ገንዘብ ብቻ ከመጨነቅ ይልቅ ወደ ውስጣችን ተመልክተን ይህንን አእምሯዊ ሀብት ማሰላሰል እጅግ በጣም ጠቃሚ ነው። የዛሬውን ማብራሪያችንን ስናጠናቅቅ ሁላችንም ቆም ብለን እንድናስብ እጋብዛለሁ። ወደ ቢዝነሱ ዓለም የመጀመሪያውን እርምጃ ከመውሰዳችን በፊት ያንን ውስጣዊ የጥበብ ሀብታችንን በጽሞና እንድናሳድግ አደራላለሁ። ሁሌም ቢሆን ትክክለኛ ዝግጅት፣ ጥልቅ ጥናትና ከችኮላ የራቀ እርምጃ አሸናፊ ያደርጋል። ስለዚህ ሀብቶቻችንን እንወቅ፣ ትዕግስትን ገንዘብ እናድርግ እና በጥበብ እንጀምር። በሚቀጥለው ማብራሪያችን እስከምንገናኝ ቸርን ሰንብት።